ዓለም ሳይፈጠር የነበረውን ለዘላለም የሚኖረውን የእግዚአብሔር አባኖሩን እናገራለን። ከሱ አስቀድሞ የለም፣ ከሱ በኋላ የለም፣ እንደርሱ ያለ የለም። እርሱ ከሁሉ አስቀድሞ የነበረ ነው። መባረቅት ሳይመዘዙ ነጎድጓድም ሳይሰማ የደመናት ግዝፈት ሳይሳፋ እግዚአብሔር ነበረ። ከጊዜና ከሰዓት አስቀድሞ ከሌሊትና ከመዓልት ከወርና ከዓመታት ከዝናባትም በፊት እግዚአብሔር ነበረ። የማይቆጠር የማይሰፍር በእኛ ላይ የታወቀ ቸርነቱን ብዛት እንናገራለን። ይቅርታው ቸርነቱ ዘላለም በሆነ ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሪ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ከ4 ቀን በኋላ አልዓዛርን ከመቃብር ያስነሳበት ሀገር ከ12 ደቀ መዛሙርት ጋር በቢታንያ ግድና ከአልዓዛር ቤት ተቀመጠ። ከዚያም የቂጣ ወይም ፋሲካ በዓል ቀርቦ ነበር። ጌታ ኢየሱስ ክርስቶስ ለደቀ መዛሙርት የፋሲካ በዓል ቀርቧልና ከእናንተ ከመለየቴ በፊት የፋሲካን በዓል ከእናንተ ጋር ለማክበር እወዳለሁ አለ። ቀጥሎም ጴጥሮስና የሚወደውን ዮሐንስን ጠርቶ ሄዱ። ወደ ሀገር ግቡና በዚያ የውሃን ስራ የተሸከመ ሰው ታገኛላችሁ። ከዚያም መድን ጌታ የፋሲካን በዓል ከደቀ መዛሙርት ጋር ለማክበር ይፈልጋልና በሉት። እሱም ያማረ ንጹሕ የተንጣለለ አዳራሽ ያሳያችኋል። በዚያም ምንጣፉን የሚያስፈልገውን ሁሉ ነገር አዘጋጃላችሁ። ጴጥሮስና ዮሐንስ የሚለው ጌታ ኢየሱስ ክርስቶስ ያመለከታቸውን ሁሉ አገኙትና ጌታ ያለውን ሁሉ ነገሩት። እሱም አዳራሹን አሳያቸው። ከዚያም ለበዓሉ የሚያስፈልገውን ሁሉ አዘጋጁ። አይሁድ ግን የማርያም ልጅ ያገኙት እንደሆነ ወሬውን እንዲነግራቸው ከጭፍሮች ወገን ለብዙ ሰው የመሸንገያ ገንዘብ ሰጡ። በፋሲካ በዓል ላይ ጌታን ይገድሉ ዘንድ የአይሁድ ካህናት ሊቃውንቶች ስብሰባ አድርገው ተማክረዋልና ጌታ ኢየሱስንም በፋሲካ የራት ግብዣ ላይ ለመገኘት የበዓሉን ዝግጅት ወዳዘጋጁበት አዳራሽ ከደቀ መዛሙርቱ ጋር ገባ። ይህችውም አዳራሽ የኒቆዲሞስ ነበረች። በዚያም 12 ደቀ መዛሙርት ሁሉ ተሰበሰቡ። በማዕዱም ቀርቦ በማዕዱ ዙሪያ ተቀመጡ። በግብዣውም ላይ ህብስትና የተጠበሰ የአሳ ስጋ ነበረ። አስቆሮቱ ይሁዳ በዚች አዳራሽ ለጌታ የተደረገለትን ክብር ተመለከተ ጊዜ በጌታ ላይ ከፍተኛ ቅናት አደረበት። በዚያን ጊዜ ወደ አይሁድ ሲሮጥ ሄደና ያን ኢየሱስ የተባለ መሲህ ላህዛችሁ ምን ትከፍሉኛላችሁ አላቸው። እነሱም 30 ብር እንከፍላለን አሉት። እንግዲህ እነሱም ይህንን ሊሰጡት ርጉም ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጣቸው ሁለቱም ወገኖች ተስማሙ። በዚያችም ዕለት ምሽት በሆነ ጊዜ ጌታ ኢየሱስ ክርስቶስ በመታጠቂያ የድር ዝናር ወገቡን ታጠቀና በመቆረርቱ ውሃ ሞልቶ በወንበር ላይ ተቀመጠ። ደቀ መዛሙርቱን እግር እያጠበ በታጠቀ ድግ እግራቸውን ያሽ ጀመረ። ከዚያም ወደ ጴጥሮስ ደረሰ ጊዜ ግን ጴጥሮስ ጌታዬ ሆይ እኔ እኮ ለአገልጋዩ ተገልጋይ ሊሆን አይገባውም በማለት እግሩን አልሰጥም አሻፈረኝ አለ። ጌታ መልሶ ስምዖን ሆይ እውነት እልሃለሁ እግርህን አጥብህ ዘንድ ካልፈቀድ በመንግስት ክፍልህ ከኔ ጋር አይሆንም አለው። ስምዖንም ጌታ ሆይ ምክንያቱ እንዲህ ከሆነ ግን እግሬን ብቻ ሳይሆን እጄንና ራሴን ጭምር ጠበኝ ብሎ ያጥበው ዘንድ እግሩን ሰጠውና አጠበው። የተወዳጅ ክርስቲያን ወገኖች ሁሉ ጌታ ወይም ፈጣሪ የሚሆን ትሕትናው ፍቅሩ እስኪ ተመልከቱ። እኛም እንዲህ የእሱን አርአያ መከተል ይገባል። ይቅርታው ቸርነቱ ለዘላለም በእውነት ይደረግልና አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችን አምላካችን ኢየሱስ ክርስቶስ ያደረገው ታምሪ ነው። ከዛ በፊት ባለው ታምር አስቀድመን ተናገር ነው። ጌታችን 12 ደቀ መዛሙርት አድርጎ ጨረሰ ጊዜ እንዲሁ ከደቀ መዛሙርቱ ጋር ሁሉ ለግብዣ ተዘጋጀ። ማዕድ ላይ ተቀመጠ። በግብዣው ላይ በተቀመጠ ጊዜም ጌታ ኢየሱስ ክርስቶስ በዚች በዛሬዋ ምሽት ነፍሴ በጣም ታዝናለች፣ ትተክዛለች፣ አሳልፎ የሚሰጠኝ እሱ ከኔ ጋር በማዕድ ላይ ተገኝቷል አለ። ይህንን በተናገረ ጊዜ ደቀ መዛሙርት እርስ በርሳቸው ተስተያዩ። የአስቆሮቱ ይሁዳ ከእኛ መካከል አሳልፎ የሚሰጠው ማን እንደሆነ እናውቅ ዘንድ ዕጣ እንጣጣላለን። ከዚያም 3 ጊዜ ዕጣ ተጣጣሉና ዕጣው በይሁዳ ወጣ። ዕጣውም በይሁዳ ላይ በወደቀ ጊዜ ጌታን አቤቱ እኔ አሳልፌ እንደምሰጥ አንተ ታስባለህን አለው። ጌታ ኢየሱስ ክርስቶስም አንተ አረጋግጠህ ተናገርክ አለው። ጌታ ኢየሱስ ክርስቶስም እንጀራውን በወጥ አጥቅሼ የምሰጠው እሱ አሳልፎ ይሰጠኛል ብሎ እንጀራውን አጥቅሶ ለይሁዳ ሰጠው። በዚህም ሰዓት በይሁዳ ልብ ሰይጣን ገባ። ከዚያም ወጥቶ ወደ አይሁድ ዘንድ ሄደና ኢየሱስን አሳልፎ ሰጣችሁ ዘንድ የተስማማችሁበትን ብር ስጡኝ እኔም እሰጣችኋለሁ አላቸው። እነሱም ክቡር ጌታ ለ30 ብር ይሸጣል የተባለው የነቢይ ቃል ይፈጸም ዘንድ 30 ብር ሰጡት። ይሁዳም ጌታ ኢየሱስ ክርስቶስ ካለበት ደቀ መዛሙርት ለፋሲካ ግብጽ ከተሰበሰቡበት አዳራሽ ወጥቶ በሄደ ጊዜ ጌታ ኢየሱስ ክርስቶስ ህብስቱን አንስቶ ባርኮ ፈትቶ ይህ ስለ እናንተ የሚቆረሰው ሥጋው ነውና እንኩ ሁላችሁም ከሱ ብሉ፣ በእውነት ከሱ የሚበላ ሁሉ ኃጢአቱ ይሰረይለታል፣ በደሉም ይቅር ይባልለታል አላቸው። ከዚያም በወይን የተሞላው ጽዋ አንስቶ ይህ የጽዋ ወይን ስለ እናንተ የሚፈስ ደሜ ነውና እንኩ ሁላችሁም ከሱ ጠጡ፣ ከሱ የሚጠጣ ሁሉ የኃጢአት ስርየት መገኛ ነውና እሱም የአዲስ ኪዳን ስርዓት ነው አላቸው። ዳግመኛ ነፍሴ እስከ ሞት ድረስ ተከዘች፣ አባት ሆይ ከዚች ሰዓት አድነኝ አለ። ከዚያም
ደቀ መዛሙርቱን ተግታችሁ ጠብቁ፣ አሳልፎ የሚሰጠኝ እሱ ጊዜው ደርሷልና በዚህ ሌሊት ሁላችሁም ጥላችሁኝ ትሸሻላችሁ አላቸው። ስምዖን ጴጥሮስም ሌሎቹም ሁሉ ጥለው ሲሸሹ እኔ ከአንተ ተለይቼ አልሄድም አለ። ጌታ ኢየሱስ ክርስቶስም ወደ እሱ ተመልክቶ የዮና ልጅ ስምዖን ሆይ ዶሮ ሳይጮህ በፊት 3 ጊዜ የምትክደኝ እውነት እልሃለሁ አለው። ከዚያም ደቀ መዛሙርቱ ተነሱ፣ ከዚህም አዳራሽ እንውጣ አላቸው። ሁሉም ወጥተው ከአትክልቱ ቦታ ገቡ። በዚያም ተቀምጠው ሳለ ጌታ ኢየሱስ ክርስቶስ እነሆ አሳልፎ የሚሰጠኝ ወደ እኛ እየተቃረበ ነውና ተነሱ እንጸልይ፣ ለአንዲት ሰዓት እንኳን ተግታችሁ ቆዩ አላቸው። ነገር ግን ደቀ መዛሙርቱ እንቅልፍ ተጭኗቸው ነበርና ጌታ ኢየሱስ ክርስቶስ እንደተኛ ትቷቸው ከእነሱ ጥቂት ፈቀቅ ብሎ ሄዶ ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ብትፈቅድስ ይህች ጽዋ ከእኔ ትለፍ፣ ነገር ግን ፈቃዱ ያንተ ነው አለ። ከዚያም ወደ ደቀ መዛሙርቱ ተመልሶ ሲመጣ ተኝተው አገኛቸው። በልባቸውም ውስጥ ካለው ሐዘን የተነሳ እንቅልፍ ተጭኗቸዋልና። ዳግመኛም አነቃቸውና ወደ ጥፋት እንዳትገቡ ተግታችሁ ጸልዩ፣ ለአንዲት ሰዓት እንኳን ከኔ ጋር መትጋት ይገባቸዋል አላቸው። ይህንንም ብሏቸው ወደሚጸልይበት ቦታ ሄደ። የፊቱም ወዝ እንደ ውሃ ይወርድ ነበር። አባት ሆይ የሚቻለው ቢሆን ይህ ጽዋ ሳልጠጣው ከኔ ይለፍ፣ ዳሩ ግን ያንተ ፈቃድ ነው አለ። ሶስተኛም ደቀ መዛሙርቱ መጥተው ተኝቶ አገኛቸውና ከእንግዲህስ ተኙ፣ ከዛሬ ጀምሮ ረፉ፣ አሳልፎ የሚሰጠኝ ደርሷልና ብሏቸው አሁንም ወደሚጸልይበት ቦታ ሄዶ አስቀድሞ ጸለየ። ላዩም እንደ ደም ይንጠበጠብ ነበረ። በዚህም ጊዜ የብርሃን መክፈቻ የያዘ መልአክ መጣና ስለ ጌታ ሰማያትን ይከፍት ጀመር። በዚያም ደቀ መዛሙርቱ እያዩ ሰማያት ተከፈቱ። 12 የብርሃን መላእክት ከሰማይ ወርዶ ጌታ ኢየሱስ ክርስቶስ ያገለግሉት ነበር። ሚካኤልና ገብርኤልን በጌታ ፊት ሲሰግዱ ተመለከቷቸው። እንዲሁም እነዚህ መላእክት አምላካችን ወይ ፈጽመ ተደምስሳ እስክትጠፋ ድረስ ሰዶምና ገሞራን በእሳት አቃጠልን፣ እንዳጠፋናት ይህችን ዓለም አቃጥለን እናጠፋን ዘንድ ለምን አታዝዝም አሉት። ጌታ ኢየሱስ ክርስቶስ መልሶ እናንተ አገልጋዮች መላእክት ሚካኤልና ገብርኤል ሆይ ታገሱ፣ አትቸኩሉ። አዳም በኃጢአቱ ምክንያት ባመጣው የድካም ወዝ የሕይወት ወዝ ካላንጠባጠብኩ የሞት ወዝ ከአዳም ላይ ጠፋም አላቸው። አሁንም አገልጋዮች ሚካኤልና ገብርኤል ሆይ አትቸኩሉ፣ ቸርነት ያለሙ ሁሉ ይገዛልና ብሏቸው ያገለግሉ የነበሩ መላእክት ጭፍሮቹም ሁሉ ወደ ሰማይ ተመልሰው ይወጡ ዘንድ አዘዛቸው። ይቅርታው ቸርነቱ በእውነት ለሁላችን ይደረግልን ለዘላለም። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስም ከደቀ መዛሙርቱ ጋር በአትክልቱ ቦታ ሳለን ነው ከአይሁድ ወገን ብዙ ጭፍሮች መጡ። ከእነሱም ጋር ይሁዳ ነበረ። እኔ ወደ እሱ እጀ የምነሳው እሱ ኢየሱስ ስለሆነ አጥብቃችሁ አትመኑት። ይህን ምልክት ሰጣቸው። ይሁዳም ጌታ ኢየሱስ ክርስቶስን ባየው ጊዜ ወደ እሱ ፈጥኖ ወደ መምህር ሆይ ሰላም ላንተ ይሆናል። ጌታ ኢየሱስም ይሁዳ ሆይ እንደ መልካም አመጣጥ መጥተህ በመሳም የሰው ልጅ አሳልፈህ ትሰጠዋለህ አለው። ጭፍሮቹ ሰይፍና ጦር ይዘው ወደ ጌታ መጡ። ጌታ ኢየሱስ ክርስቶስ ማንን ትፈልጋላችሁ አላቸው። እነሱ የናዝሬቱ ኢየሱስ እንፈልገዋለን አሉት። ጌታ ኢየሱስ ክርስቶስ መልካም እኔም እናንተን እንፈልጋችኋለሁ አላቸው። ይህንን ባላቸው ጊዜ ከፊት የሚወጣው የብርሃን ነጸብራቅ የተነሳ በግንባራቸው ፍግም እያሉ ወደቁ። ጌታ ኢየሱስ ክርስቶስ ዳግመኛ ወደ እነሱ ሄዱ። ማንን ትፈልጋላችሁ አላቸው። እግዚአብሔር ልጅ ነው እየተባለ የሚነገርለትን ኢየሱስ ነው አሉት። ጌታ ኢየሱስ ክርስቶስ ይህን ባላቸው ጊዜ ግርሞ የተነሳ ተመልሰው በጀርባቸው ወደቁ። ሶስተኛም ጌታ ኢየሱስ ክርስቶስ ወደ እነሱ ቀርቦ ማንን ትፈልጋላችሁ አላቸው። የሰው ልጅ እንፈልጋለን፣ እባክህ አንተ እግዚአብሔር ልጅ ከሆንክ እንድንይዝህ ዘንድ ፍቀድ አሉት። ጌታ ኢየሱስ ክርስቶስ አላመናችሁብኝም እንጂ ሁልጊዜ የእግዚአብሔር ልጅ መሆኔን ስነግራችሁ አልነበረም? እነሆ አሁን ልትይዙኝ ተፈቅዶላችኋል አላቸው። ከዚያም እጃቸውን ዘርግተው ያዙት። እሱም ሁልጊዜ ከእናንተ ጋር በቤተ መቅደስ በመገኘት አስተምራችሁ አልነበረምን? በዚያን ጊዜ ስለምን አልያዛችሁኝም? ዛሬ ግን ሰይፍና ሾተል የጦር መሳሪያ በመያዝ መጣችሁ። ብትፈቅድስ ኑሮ አባቴ እልፍ አእላፍ መላእክት በላከልኝና ሊያጠፏችሁ በቻሉም ነበር አላቸው። ከዚያም ጌታ ኢየሱስ ክርስቶስ አይሁድ የኋላ የታሰሩት እረኛ ይገደላል፣ የበጎቹን መንጎች ይበተናሉ የተባለው የነቢዩ ቃል ይፈጸም ዘንድ ደቀ መዛሙርቱ ጥለውት ሸሹ፣ ተበታተኑ። ስምዖን ጴጥሮስም ሰይፍ ነበረውና አይሁድ ደርሰው ወጥተው እንደከበቧቸው በተመለከተ ጊዜ ሰይፉን መዞ የሊቀ ካህናቱን አገልጋይ የቀኝ ጆሮውን ቆረጠው። በዚያም ጊዜ አይሁድ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን የሚያደርገውን አትመለከትም አሉት። ጌታ ኢየሱስ ክርስቶስም ሰይፍን ወደ አፎቱ መልስ፣ በሰይፍ የገደለ በሰይፍ ይሞታል ተብሎ ተጽፏልና አለው። ጌታ ኢየሱስ እጁን በተቆረጠው ሰው ጆሮ ላይ ጭኖ አዳነው። ልክ እንደ ቀድሞ ሆነ። ይቅርታው ቸርነቱ በእውነት ለዘላለም ይደረግልን።